አልመልስም፣ ኦርቶዶክሳንም አልመልስም። እኔ ኦርቶዶክስ አይደለ የኦርቶዶክሳውያን ጥያቄ ምን ብዬ ነው መልሰው? እሺ በድጋሚ እስቲ በድጋሚ ጥያቄን ታቀርብለት። ሜሪ ልትመልሽ ነው? ልመልስ ሳይሆን ማለት ኦርቶዶክሳውያን መጽሐፍ ቅዱስ ብቻ ብለው እንደማይሉ የታወቀ ነገር ነው ብዬ ነው። እሱ ከመጽሐፍ ቅዱስ ስላለ ስለዚህ ሜሪ የእሱንም እነሱ ገብቶ ይበሉ። አሁን እሱንም እኛ እንደዚህ ብለን አንልም ብለው እነሱ ራሳቸው ይበሉ። አብዲ ወየሲሳ ሰላም እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እኔ ክርስቲያን ነኝ። ምን አስለምከኝ? ክርስቲያን ነኝ ሳመረለሁ። አይ እንትን ይመስሉኝ እኮ ነው አጠገቡ የሆነ ማሻላ የሚል ነገር ያለ መስሎኝ። መስከረም እንኳን ታይም ከፊት ለፊት አለው። በጣም ይቅርታ አብዲ። እሺ ይቅርታ ለምናምን ስራ ብለኝና ለማርያም ለምን ትሰግዳላችሁ አይነት ጥያቄ ነው ይመስለኝ እንደሰማሁት። አይደለም ለማርያም ለምን ትሰግዳላችሁ ሳይሆን፣ ለምሳሌ አንደኛው ጥያቄ የጠየቀው ጥያቄ ሰባ ሰገዶች ለኢየሱስ ክርስቶስ ሊሰግዱ ሲመጡ በዛ ቦታ ላይ መጽሐፍ ቅዱስ የሚናገረው ለኢየሱስ ብቻ ሰገዱ ነው የሚለው። በዛ ቦታ ላይ ለማርያም የጸጋም የአክብሮትም ስግደት ሲሰግዱ አይታይም። ይህንን ክፍል እንዴት ነው የምትረዱት ነው? በዛ ስፍራ ላይ ለማርያም እንደሰገዱ ምንም የሚያሳይ ነገር የለም። ወንድማችን የእኔ ጥያቄ አይደለም፣ የወንድማችን ጥያቄ ነው። ገባኝ እኮ እዛ ቦታ ላይ አሁን ማለት ኢየሱስ ብቻውን አልነበረም፣ ከማርያም ጋር ነበር አይደል? ኢየሱስ ከማርያም ጋር ነበር። ያ ሀሳባቸውም ለልጁ መስገድ ነበር ሀሳባቸው ሲመጡ ራሱ ማለት ነው። ለተወለደው ለአይሁድ ንጉሥ እንስገድ ብለው ነው የመጡት። ግን ለእሱ ብቻ እንስገድ ያሉት እነሱ ወየ አብዲኮ እሰማለሁ። ቅዱሳን እሰማለሁ እና እስቲ ወንድማችን አንድ ጥያቄ እየጠየቀ ነው። ከላይ ያላችሁ ከታች ያላችሁ ኦርቶዶክሳውያን መምህራን ካላችሁ ገብታችሁ ልትመልሱለት ትችላላችሁ። እየጠየቀ ያለው ጥያቄ ምንድን ነው? ኒው 12 የሚባለው ነው ጥያቄ የጠየቀ። ወንጌል አማኝ ነኝ፣ መጽሐፍ ቅዱስ ላይ ሳነብ እና ቲክቶክ ላይ ስሰማ ይሄ ነገር ጥያቄ ፈጥሮብኛል። ሰባ ሰገሎች ለኢየሱስ ክርስቶስ ሊሰግዱ በመጡበት ሰዓት ኢየሱስ ክርስቶስን ከእናቱ ጋር አገኙት ይላል መጽሐፍ ቅዱስ ላይ። ከእናቱ ጋር አገኙት፣ ግን ከእናቱ ጋር አግኝተው የሰገዱት ለኢየሱስ ብቻ ነው። ለማርያም የአክብሮትም የጸጋም ስግደትም አልሰገዱም። እና ይሄን ነገር እንዴት ነው የምታስረዱኝ? እንዴት ነው ከመጽሐፍ ቅዱስ አሳይታችሁ የምታስተምሩኝ እያለ ነው። እስቲ ከታች ኦርቶዶክሳውያን መምህራን ካላችሁ። አይ በቃ መምህራኖች ካልሆኑ አልቀበልም። አንድ ቁጥር መምህራኖች ካሉ እኔ ቤት ከዚህ ቀደም የሚገቡ መምህራኖች አሉ። መምህራኖች ይምጡና ይመልሱለት። ጤና ይስጥልን ሲሶ፣ ሁላችሁም ሰላም ናችሁ? አብሮ ይስጥልን። ትሩ ላቭ እንዴት ናችሁ? አይ ጥምቀቱ ላይ አንድ ትንሽ ነገር ልበለውና ከዛ ደግሞ ለእመቤታችን ስግደት ይገባሉ የሚለውን ትንሽ ማለት ይቻላል የሚፈቀድ ከሆነ። እሺ መልስለት ወንድማችን። እሺ ለጥምቀቱ በመጀመሪያ የብሉይ ኪዳን ነው የአዲስ ኪዳን ነው የሚባለው? ልጅነት የምታስገኘው ጥምቀት የተጀመረችው ከጌታ ሞትና ትንሣኤ በኋላ ነው። ለምንድን ነው በ40 እና 80 ቀን? ይሄ የቀኖና ነው፣ ስርዓት ነው። ግን ስርዓቱ ሲፈጸም እንዴት ነው ስርዓቱ የሚሆነው? ስታንዳርድ ሁሉም ዩኒፎርም እንዲሆን፣ አንድነት እንዲኖረው፣ መለያየት እንዳይኖር ተብለው አባቶቻችን
በብሉይ ኪዳን ታስተውሉ ከሆነ ሁላችሁ ሰው ሴት ልጅ በወለደች ወንድ በወለደች በ40 ቀን ወደ ቤተ መቅደስ መስዋዕትን ይዛ ትመጣለች። ሴት በወለደች ደግሞ በ80 ቀን መስዋዕቱን ይዛ ትመጣለች። የመንጻት ጊዜ ይባላል። ያንን መሰረት አድርጋ እንዲሁም ደግሞ እናንተ ያው 66ቱ ላይ በሌለ በ81ዱ ላይ ባለ የመጽሐፍ ቅዱስ ክፍል መጽሐፈ ኩፋሌ ላይም በተጨማሪ በእኛ በቤተ ክርስቲያናችን አስተምሮት አዳም እና ሔዋን በተፈጠሩ ወደ ገነት የገቡበትን 40 እና 80 ቀን መታሰቢያ ተደርጎ ዛሬ ቅድስት ቤተ ክርስቲያን ልጆቿን በ40 እና በ80 ቀን ይቅርታና ስለማላውቅ ነው። በጣም ከይቅርታ ጋር አዳም በ40 እና በ80 አዳም እና ሔዋን ስላልከው እንዴ በ40 እና በ80 ነው የገቡት? እስቲ ለማወቅ ያክል ነው፣ አላውቀውም። በመጽሐፈ ኩፋሌ ላይ ከተፈጠሩ በኋላ የገነትን እንደ ልጅነትን የምታሰጠው መጽሐፈ ኩፋሌ ላይ አለ። መጽሐፈ ኩፋሌ ምዕራፍ አዳም በ40 ቀን የገባው አዳም በተፈጠረ በ40ኛው እና ሔዋን በተፈጠረች በ80ኛው ቀን። ኦኬ ሔዋን ተፈጥራ ገነት ሳገባ ቆይ ማለት እስቲ እንዴት ነው ነገር እየው እስቲ ቆይ እስቲ ይህን ነገር ብቻ አስረዳኝ። ቆይ ይህን ነገር ብቻ እሺ። መጽሐፈ እንትን ላይ ላውጣል። ከኤደን ገነት ውጭ ነው መጀመሪያ አዳምና ሔዋንን የፈጠረው እግዚአብሔር። ከዛ ከፈጠረ ከ40 ቀን በኋላ ነው ኤደን ገነት ያስገባው አዳምን። አዳም መጀመሪያ የት ነው የተፈጠረው? ገነት ነው የገባው ወይስ ኤልዳ በምትባል ቦታ ነው የተፈጠሩት? ሰውን ፈጠረና በገነት አኖረ ይላል ሳሪስ ይላል። መጀመሪያ አዳምና ሔዋን የተፈጠሩት ኤልዳ በምትባል ቦታ። አረ ከታች ኮሜንት ላይ አንዱ ሳሪስ እሺ ወንድማችን ቀጥል። ሸዋ እንዴ ካወክ ሸዋ ግባና እስቲ ያስረዳና። አዳም እሺ የት ነው? ኤልዳ ነው የተፈጠረው። ኤልዳ በምትብል ቦታ ከምድር በስተ ምስራቅ በኩል ላይ አዳምን ፈጠረው። ከዛም ወደ ገነት አስገባው ነው። ኤኒዌይ በአጠቃላይ ግን የዘሌዋውያን ላይ እየተጠቀሰው አንዴ ቆይ እኔም የኛውን እንዲገብቶ እንዲያልፍ። ስለዚህ አዳም ለምሳሌ ኤልዳ የሚባል ቦታ ፈጠረውና ከ40 ቀን በኋላ ኤደን ገነት አስገባው። ከዛ በኋላ ሔዋንን መፍጠር ሲፈልግ ድጋሚ አዳምን ከገነት አውጥቶ ነው ኤልዳ ላይ እንቅልፍ ጥሎበት ሔዋንን የፈጠረው። በ7ኛው ቀን ነው እኮ የሚለው እዛው እኮ ነው። እዛው ናቸው። አሁን ሔዋን በ80 ዓመቷ ከኤልዳ ተነስታ ገነት ከገባች አዳምም ለእሷ ብሎ ከገነት ወጡ ድጋሚ ኤልዳ ላይ መጥቶ በከፍተኛ እንቅልፍ መተኛት አለበት አይደል ወንድማችን? መጀመሪያ 40 ቀን ከ7 ቀን ይበልጣል። ስለዚህ 7ኛው ቀን በኋላ ነው ሔዋን የተከፈለችው ማለት ነው፣ የተገኘችው። ባይዘው ያው ተፈጠረች እንላለን እንጂ የተገኘችው ከ7ኛው ቀን በኋላ ነው እንጂ ከ40 ቀን ቆይታ ከዛ በኋላ አይደለም። ገባኝ። ኤልዳ ላይ ያሉ አዳም ተፈጥሮ 7 ቀን እንደቆየ ከዛ በኋላ ከ7 ቀን በኋላ ሔዋን ተፈጠረች። ሔዋን ተፈጠረች። የቋንቋው የመጽሐፍ ቅዱስ ቋንቋ ማለት ነው። 40 ቀኑ ላይ ልክ 40 ቀኑ ሲሞላት አዳም ጥሏት ወደ ገነት ሄደ። ከልክ 80 ቀኗ ሲሞላ እሷ ወደ ገነት መጣችና። አዎ ለማንኛውም ይሄንን በደንብ ከፈለክ መጽሐፍ ዋናው ታሪኬ ነው። ቆይ በጌቴ ዛሬ ዋናው ታሪኬ ነው። ቆይ መጽሐፈ ኩፋሌ ላይ በደንብ እያነበብን መነጋገር እንችላለን። በአጠቃላይ ግን በ66 እኛ ቅድም ብያለሁ። ይሄን እኔ አሁን ኩፋሌን ተቀብዬዋለሁ እኮ ኩፋሌን ይሁንሽ ኩፋሌን እንደ ኩፋሌ እንትን ብዬ እኔ አሁን ሎጂካል ጥያቄ እያነሳው ነው። አሁን አዳም በ40 ቀኑ ነው ከኤልዳ ወደ ገነት የገባው በ40 ቀኑ ነው አለን።
እሺ ሔዋን የገባችሁ በ80 ቀኗ ነው አለች። ስለዚህ በዚህ በ40 ቀን ውስጥ አዳምና ሔዋን አልተገናኙም? ወይ ባነብል ይሻላል። መጽሐፉን ላንጣና አንድ የጠብቀኝ መጽሐፍ ቅዱስ ይዤ ልንጣ። ኧረ እኔ ለዛሬ ገና ነው የሰማሁት። እግዚአብሔር ምስክሬን አምጣው። እኔ ጌታ ምስክሬን ዛሬ ገና ነው የሰማሁት። ጋይስ ሼር አድርጉና ይህን ነገር ሊያስረዳ የሚችል አካል ካለ ዘፍጥረትን እኮ አንብቤ መጣሁ እኮ። ጋይስ ታብታብ አድርጉ እስኪ፣ ታብታብ አድርጉና እሺ። ትሩ ላቭ የምር ክርስቲያን ነህ? ኦርቶዶክሳዊ ክርስቲያን ነህ? ትሩ ላቭ እሺ ጋይስ እሺ ሲሶ አለህ ሲሳይ አለው ወይ ናቲ የምን አልከኝ? ኪንግ ናታን ተቀብለዋል አይደል? ምኑን አርጎ እያወራ ነው ብዬ ነበር። መጥቷል። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ላይ ግባ። እሺ ምን ይላል ነው መጽሐፍ? እና እኔ ሎጂካል ጥያቄ እኮ ነው የምጠይቀው እኮ። አይ እሱ ሎጂካሉን እኮ እሱ እኮ ኩፋሌ 4 ምዕራፍ 9 ላይ ላንብብልህ፣ ከዛ መልሱ ልመልስ። ለምን መሰለህ አሁን አንዳንዴ መጽሐፍ ቅዱስን እንዲህ በሎጂክ ብለህ የምትናገረው ነገር የለም። እግዚአብሔር ሲልህ አሜን ብለህ የምትቀበላቸው ነገሮች አሉ።
አንዳንዶቹን ደግሞ ማስረዳት የምትችላቸው ነገር አሉ። ግን እኔ ዝም ብዬ አልናገርም። ባይዘወይ ጥያቄዎችን ለምን እንደሆነ እመልስላቸው። አንብቦ እና ኩፋሌ ምን ይላል? አይ የለም ስትለኝ ስለነበር እኔ አሁን እኔ ኦልሬዲ እኮ እኔ አላውቅም፣ ይህን ታሪክ አላውቅም እኮ እኔ አሁን ይህን ታሪክ ግን ከዘፍጥረት ታሪክ ጋር የይዤ እጠይቃለሁ ነው። ኦኬ። ለማንኛውም አድማጩ ታች ያለው ሰው እንዲሰማ ዝም ብሎ የሚወራው ነገር መጽሐፍ ቅዱስ ላይ የሌለ እንዳልሆነ ላንብብልህ እና ከዛ ወደ ሁለተኛውም ጥያቄ መሄድ ይችላል። በአጠቃላይ ግን ምን ይላል? በተፈጠረባት ምድር ቅድም ኤልዳ በምትባል ቦታ አልኩ በተፈጠረ እሱንም ደግሞ ኤልዳ የምትለው የት ነው የሚለው እሱንም ማንጣት ይቻላል። ግን ያው የሰዎችንም ጊዜ ዝም ብሎ በተፈጠረባት ምድር ለአዳም 40 ቀን ከተፈጸመለት በኋላ ይገዛት ይጠብቃት ዘንድ ወደ ገነት አስገባው፣ ሚስቱንም በ80ው ቀን አስገባት የሚላል። ያ ኩፋሌ ማለት ከዘፍጥረት የተከፈለ ማለት ነው። የዘፍጥረት ላይ የቀሩትን በዘፍጥረት በምላት የማይገልጻቸውን የፍጥረታት ታሪክ በኩፋሌ ላይ በስፋት እና በጥልቀት ይገኛሉ። ይሄ አንዱ መሰረት ነው። ዋናው ነገር የሰው ልጅ ለምንድን ነው 40 እና 80 ቀን የተደረገው የሚለው ሁለቱ ናቸው በቤተ ክርስቲያን የሚሰጡት ምክንያቶች። ቅድም እንዳልኩት በ40 እና በ80 ቀን የመንጻት ጊዜ ተብሎ በዕብራውያን ወይንም በአይሁዳውያን የሚነገረው ታሪክ የመጽሐፍ ቅዱስ ክፍል እና ሁለተኛው ደግሞ ይሄ የአዳምና የሔዋን ገነትን ያስተዳድሯት ይገዟት ዘንድ የተፈጸመላቸው የእግዚአብሔር ቃል ኪዳንን መሰረት አድርጋ ቅድስት ቤተ ክርስቲያን ወንዶችን በ40 ቀን ሴቶችን በ80 ቀን ታጠምቃለች። ያ ግን ምንድን ነው? ለአዲስ ኪዳን ክርስቲያኖች ስርዓት ነው እንጂ ዶግማ አይደለም። ለምሳሌ አንድ ሰው ከታመመ በ8ኛውም ቀን ሊጠመቅ ይችላል። በሞግዚት አማካኝነት ተወስዶ ሊጠመቅ ይችላል። እንደ ሁኔታው ደግሞ 40 እና 80 የግዴታ አይደለም። አሁን በኮቪድ ሰዓት በ2 ዓመት የተጠመቁም አሉ እና ዋናው ትልቁና መሰረታዊ ነገር የሰው ልጆች ድህነት የሚያገኙት የእግዚአብሔርን ልጅነት የሚያገኙት ከአብራከ መንፈስ ቅዱስ የሚወለዱት በጥምቀት አማካኝነት ነው። ሐዋርያት ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር ሲመላለስ ያጠምቁ ነበረ። በዚች ምድር ሲመላለስ ያ ጥምቀት ግን የልጅነትን ጥምቀት የሚያሰጥ አልነበረም። የልጅነትን ጥምቀት የምታሰጠው ከመንፈስ ቅዱስ እንድንወለድ የምታደርገን መች ነው? ጌታ ሞትን ድል አድርጎ ከተነሳ በኋላ በሮሜ ምዕራፍ 6 ላይ እንደተነገረው ያ መጽሐፍ ቅዱስ በዮሐንስ ምዕራፍ 3 ላይ እንደተገለጸው እንዲሁም በገላትያ ምዕራፍ 3 ላይም እንደተገለጸው የእግዚአብሔርን እንድንለብስ ከክርስቶስ እንድንወለድ የምታደርገን ጥምቀት ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጉ ያለው ነገር አማናዊ የምትሆነው ከጌታ ሞትና ትንሣኤ በኋላ ስለሆነ ጥምቀቱ የሐዲስ ኪዳን ነው። ስርዓቱ የተወሰደው ግን ከብሉይ ኪዳን ነው ማለት ነው። ልጇ ኒው 12 ግልጽ ነው ለአንተ? አይ ግልጽ አይደለም፣ ምንም ግልጽ አይደለም። ለምንድን ነው ግልጽ ያልሆነው? ለኛ ነገር አንድ እውነት የምንለውን ነገር የትኛው ነው እውነት የምንለው ነገር አለ አይደል? አሁን አንተ በዘፍጥረት ታምናለህ ወይስ አታምንም? ማለት አልገባኝም። ጥያቄን ጠይቅና መልስልሃለሁ። ዘፍጥረትን ታምናለህ ማለት ምን ማለት? በመጀመሪያ ደረጃ ይሄ ጥያቄ የሚጠይቀው ባይዘው ይኸውልህ፣ አንድ ጥያቄ ልጠይቅህ። ኒው 12 አለ። አንድ ጥያቄ ልጠይቅህ። በመጀመሪያ ጥምቀት የእግዚአብሔርን ጸጋ የምናገኝባት አምላከ ቅዱሳን ኢየሱስ ክርስቶስ የሰጣት ትእዛዝ ነው ብለህ ታምናለህ?
ምን ጥምቀት የእግዚአብሔርን ጸጋ የምናገኝባት ኢየሱስ ክርስቶስ የሰጠን ትእዛዝ ናት ብለህ ታምናለህ? እኔ እንጃ እኔ እንዴት ብዬ እንደምመለስ ግን እኛ ኖርማሊ በእኛ እምነትና እምነት በራሱ ከጥምቀት ጋር አንድ ላይ የተያያዘ ነገር ነው። የሆነ ጥምቀትን ብቻ ለይተን አንወስደውም። ጥምቀትን ብቻ እኔ ለይ አላልኩም። ለምሳሌ አዳኙ ጸጋ ነው አይደለም? እምነት አይደለም እኮ እምነት ሳይሆን አዳኙ ጸጋም ጥምቀትም ጥምቀትም እምነትም የእግዚአብሔርን ጸጋ የምንቀበልባቸው ናቸው እንጂ የሚያድነው ጸጋ ነው። ታውቃለህ? ኦኬ። ስለዚህ እምነትም ጥምቀትም ያው በኋላ ስጋውና ደሙ ይችላል። እነዚህም ሁለቱም አሁን እዚህ ጋር ስጋውና ደሙ ተውና እምነትም ጥምቀትም የእግዚአብሔር ጸጋ መቀበያ ናቸው ብለህ ታምናለህ? በጣም ጥሩ። በቃ እምነትም ጥምቀትም የእግዚአብሔር ጸጋ መሆናቸውን ካወቅ ያ ጸጋ የሚሰጠው ጥምቀት ግን የተሰጠው ከክርስቶስ ትንሣኤና ሞትና ትንሣኤ በኋላ ነው። ነገር ግን ስርዓቱ ርዕሱን ባትቀይሩት ጥሩ ነው። የ40ና የ80 መልስለት፣ እሱ ነው ርዕሱ። 40ና 80 በእናንተ በ66 በምትቀበሉት በዘሌዋውያን በአይሁዳውያን ባህል መንጻት የሚባል አለ። ሴት ልጅ ዘሌዋውያን ላይ ይቅርታ ጥያቄው ላስተ ዘሌዋውያን ላይ ስለ ህፃኑ ነው የሚያወራው ወይ ስለ እናትየው ነው? እናትየዋ መንጻት ጊዜ ነው። የእናትየዋ መንጻት ደግሞ ምንድን ነው? በዘሌዋውያን ወደ ቤተ መቅደስ የመግባት ስልጣን ይሰጣታል። ከዛ በፊት ስላልነጻች ወደ ቤተ መቅደስ አትገባም። ስለዚህ ህፃኑንም መስዋዕቱንም ይዛ የመሄድ አቅም የሚኖራት መች ነው? ወንድ በወለደች በ40 ሴት በወለደች በ80 እና ቤተ ክርስቲያን ይህንን ምን አደረገችው? ዩኒፎርም ለማለት አንድ ልጁን ይዛ ትሄዳለች ይችላል። ማንበብ ይቻላለን። መንጻት የሚሆንላት አንብቦሽ ወደ ቤተ መቅደስ 12 ላይ አይደለ ያለው? ዘሌዋውያን 12 ላይ ነው ያለው። ታሪኩ የሚናገረው ስለ እናትየው መንጻት ነው እንጂ ከልጅ ጋር የተያያዘ ነገር አንድ ነገር አያወራም። ከፍተን ማንበብ እንችላለን። እኔ ምን አልኩኝ? አሁን እናትየዋ መንጻት የሚሆንላትና ወደ ቤተ መቅደስ መግባት የሚቻልበት ነው እንጂ ልጁ ስለ ልጁ ነው እኮ እያወራን ያለ ነው። አሁን እናትየዋ ካልያዘችው ልጁ በራሱ እየሮጠ ቤተ መቅደስ ይሄዳል። መግባት ይችላል እንዴ? ልጁ አይሄድም። ቤተ መቅደስ ነው እኮ ዘሌዋውያን ላይ ስለ ልጁ አያወራም። ስለ ልጁ ቤተ መቅደስ መግባት አያወራም። እሺ እናንብበውና ወደ ያቺ የወለደች እናት ወደ ቤተ መቅደስ መስዋዕቱን ይዛ መሄድ የምትችለው መች ነው የሚለውን እናንብበው። ዘሌዋውያን ስለ ልጁን ይዛ እንደምትሄድ ታሳየናለህ እሱ ላይ። እሺ እሺ እንዲህ ይላል እንግዲህ ዘሌዋውያንን ምዕራፍ 12 ከቁጥር 8 ቁጥር ናት ያለችው። ሁሉንም ማንበብ ትችላላችሁ ሁላችሁም። ምን ይላል? እግዚአብሔር ሙሴንም እንዲህ ብሎ ተናገረው፣ ለእስራኤል ልጆች